ሴት ሳሎን ነው ልጄን ያመጣሁት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ። ሰላም የክስተት ሚዲያ ተከታታዮች እንዴት ናችሁ? ዛሬም እንደተለመደው ከተለያዩ ማህበራዊ ሚዲያዎች ያገኘናቸውን የተለያዩ አስተማሪ አዝናኝ ቪዲዮዎችን ይዘን መጥተናል። ለቤቱ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ አበረታቱን። ቪዲዮዎቹን ካያችሁ በኋላ ደግሞ ሀሳብ አስተያየታችሁን ለግሱን። አብራችሁ እንድትሆኑ ደግሞ በአክብሮት እንጋብዛለን። መልካም ጊዜ እንዲሆንላችሁ እንመኛለን። የዘመናዊ ዝሙት መናኸሪያ። የ21 ዓመት ወጣት ነኝ። ማን ያገባዋል በእኔ ህይወት ባይናት። በቲክቶክ መንደር ለምን እንዲትሆኛለሽ ለሚሏት ሰዎች ይህ ማንነቴ ነው። ተከታዮቼ የሚወዱልኝ ባህሪም ይህ ነው። ስጦታ የሚጎርፍልኝ በዚህ ማንነቴ ነው ትላለች ይህች ወጣት። እናት በለቅሶና በሐዘን በእሷ ምክንያት በሽተኛ ሁኛለሁ፣ እሷን ከኢትዮጵያ ወደ አሜሪካ ለማምጣት አይሆኑ ሁኛለሁ ትላለች ምሬት ባዘለው ሐዘንና ለቅሶ። እሷ ወዲህ ስራ ቁሜ ቤት ውጭ ተብያለሁ፣ እዚህ እየሰራሁ ያለሁት ቤት ለመከራየት የሚያግዘኝን ገንዘብ ለማግኘት ነው ትላለች። የተከበራችሁ ተመልካቾቻችን እስኪ እናንተ ቪዲዮን አይታችሁ አስተያየት ስጡበት። ችግሩ ያለው ወላጅ ላይ ነው፣ ወጣቱ ላይ፣ ወይስ ተከታይና አድናቂ ነኝ ባይ ላይ? ሀሳብ ስጡበት። ገና ሴት ሳሎን ነው ልጄን ያመጣሁት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ። ስሚኛለሽ? ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቅሽ። ደግሞ ታውቂያለሽ ሶሻል ሚዲያ ነው ሰው ሪከርድ ያደርግና ምናምን ያለ ነገር ነው። አዎ ይዘበራረቃል፣ ህይወትን ይጎዳል። ይስኩልኝ፣ የሚሰድቡኝም ይስድቡኝ፣ ያድርሱልኝ ብቻ። እግዚአብሔር እንዳይቀጣ ትፈራለሁ። አዲስ ነገር ምንም ስራ እያፈላለኩኝ ነው። ዋይፋይ ተቆረጠ። ቤት ፋዘር ዋይፋይችን አስቆረጠ። ቪዲዮን አይቶ ሶሻል ሚዲያ ላይ የተለቀቀም ቪዲዮ አይቶ ዋይፋይ ተቆረጠ። ከዛ ስታርባክስ መጣሁኝ ለዋይፋይ ብዬ በሌሊት ተነስቼ ከእንቅልፌ። እኔ ሰው ከፋው ብዬ ጊዜ ለሰው ነው እንደምኖረው ምን አገባኝ። የኔ ፋኖች ደስ ነው የሚል እመቤት የሚወርድልኝ ጊፍት ቃልዬ የሚወርድልኝ ዩኒቨርሲቲ ይወርዳል። ኧረ ማይወርድ ነገር የለም። ቤቢ ላየን ይሄን የኔ ፋሚሊዎች እንደዚህ ነው የሚወዱት። ከልጅነት እስከ ልጁነት መጽሐፍን 1ኛ ዓመት ለማክበር እግዚአብሔር በምስክርነቶቻችን ለማመስገን እየተዘጋጀን ነው። እናንተም የዚህ ምስጋና አካል እንድትሆኑ ተጋብዛችኋል። በማንበባችሁ ታንጸናል የምትሉና ምስክርነታችሁን ለማጋራት ፈቃድ ያላችሁ ሁሉ ከታች ባለው የቴሌግራም ቁጥር ከ2 ደቂቃ ያልበለጠ ቪዲዮ እንድትልኩልን ስትል ዘሪቱ ከበደ በማህበራዊ ሚዲያ ገጿ መልእክት አስተላልፋለች። ከልጅነት እስከ ልጁነት መጽሐፍን 1ኛ ዓመት ለማክበር እየተዘጋጀን ነው። በዚህ የምስጋና ጊዜ የእናንተንም ሀሳብ ለማካተት ፈለግን። ምስክርነታችሁን በዚህ መጽሐፍ ተጠቅሜያለሁ የምትሉትን እንድታጋሩ፣ ታንጬበታለሁ፣ ተምሬበታለሁ የምትሉ ሁሉ አጠር ባለች የቪዲዮ መልእክት ከ1 እስከ 2 ደቂቃ በምትሆን የቪዲዮ መልእክት ምስክርነታችሁን እንድታጋሩን ለእግዚአብሔር ክብር እንዲሆን ለእኔም ሆነ ደግሞ በዚህ መጽሐፍ የጽሁፍም ሆነ የስርጭት ሂደት ውስጥ አብሮኝ የቆሙትን ያገዙኝን ሁሉ እንዲያበረታታ የምትሉትን መልእክት ሁሉ እንድታጋሩን ከታች በምታዩት የቴሌግራም ቁጥር ላይ አጠር ያለች ቪዲዮችሁን እንድትልኩ እና አብራችሁን እግዚአብሔርን ለማመስገን ምክንያት እንድትሆኑ እንጋብዛችኋለን። ቴንኪው በጣም። ሉላ ተመለሰች። የኢቢኤስ ድምቀት ናቸው ከሚባሉት የፕሮግራም አቅራቢዎች መካከል ሉላ ገዙ አንዷ ናት። በስራ ላይ ያለች የመውደቅ አደጋ ደርሶባት ሕክምናና እረፍት ላይ ነበረች። አሁን ከደረሰባት ጉዳት አገግማ ወደ ቀድሞ ስራዋ ተመልሳለች። እረፍቷንና በደረሰበት ጊዜ ወደ ሕክምና ሲያመሩ ሕክምና ቦታ የገጠማቸውን ገጠመኝ እንዲህ ታጫውተናለች። አብራችሁን ቆዩ። ሉላያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበርና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም።
ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከስ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ነው ሁሉም ሰው ላይ ሊያጋጥም ይችላል ነገር ነው። እኛም አጋጠመን። ምንም አልታወም አትልም ያው አድነኝ ነው የምትለው። ሆስፒታል ስንሄድ እየቀረጽን ነው የሚሰራው ሰው እና ካሜራ ነበር የሚፈልገው። አንዳንዴ ምን አስባለሁ እሷም በዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታለ ምናምን ይላል እና ፕሮግራም እየሰራን ነው የመሰላቸው። ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራ ነው የመሰላቸው። ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነን እና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው ነው በጣም ወድቄ ሄድኩት። ያቀረብንላችሁ ቪዲዮዎች እንዴት ነበሩ? ለእናንተ የትኛው ይበልጥ አስገረማችሁ? አዝናናችሁ? ሀሳብ አስተያየታችሁን ስጡን። እናመሰግናለን።